የዚህ ልጅ አባትና እህት በመኪና አደጋ ሕይወታቸው አለፈ። እናቱ ሌላ ባል አግብታ አክስቴ እያልክ ጥራኝ አለችው። የእንጀራ ወንድሞቹ በየቀኑ ይደበድቡታል። ሰውነቱም በሙሉ በድብደባው ምክንያት ይሰነጣጠቅ ነበር። እናቱ ይህን ሁሉ ስታይ እንኳ ምንም አይነት ስሜት አታሳይም። ይልቁንም ወንድሞችን ለመውደድ ሞክር፣ ችግር ከፈጠርክ ከቤት አስወጣሃለሁ ትለው ነበር። ከዓመታት ስቃይና ዝምታ በኋላ በመጨረሻም ቤቱን ለቆ ወጣና ሁሉን ግንኙነቱን አቋረጠ። ብዙ ዓመታት አለፉ። አንድ ቀን ከትውልድ መንደሩ የመጣ አንድ ሰው ዜና ይዞለት መጣ። የእንጀራ አባቱ ከሞተ ቆይቷል። እናቱም በእንጀራ ልጆቿ ተጥላ ብቻዋን ቀርታለች። እሱ ግን ምንም አይነት ሐዘንና ርኅራኄ አላሳየም። ከዚያም ጎረቤቱ አክሎ በካንሰር የመጨረሻ ደረጃ ላይ ናት። ምናልባት ይቅር የምትልበት ጊዜ አሁን ሊሆን ይችላል አለው። እሱም በቀዝቃዛ ስሜት ይገባታል። አሁን ከቤቴ ውጣ አለው። ነገር ግን በልቡ ውስጥ ጭንቀት ሰፈነበት። በመጨረሻም ወደ መንደሩ ተመለሰ። ደክማ ያያትን እናቱን ተመልክቶ ለምን እንዲህ ጨካኝ ሆንሽብኝ ሲል ጠየቃት። እሷም አንገቷን ደፍታ በሕይወቴ ከማንም ፍቅር አግኝቼ አላውቅም። አንተ ምግብና መጠለያ እስካገኘ ድረስ ያበቂ መስሎኝ ነበር። እንዴት መውደድ እንዳለበኝ አላውቅም ነበር አለችው። እሱ ምንም አልተናገረም። ነገር ግን በእንዴትና በጥላቻ ይብሰለሰል ነበር። ይሁንና ከዚያ ቀን ጀምሮ በየቀኑ በጀርባው እያዘላት በገጠራማው አካባቢ እየተዘዋወረ ተፈጥሮን እንድትመለከት ያደርግ ነበር። ጥላቻው ቀስ በቀስ እየቀለጠ ቢመጣም አሁንም አያናግራትም ነበር። አንድ ቀን ምሽት ወደ ቤት ሲመለስ የሚወደው ሾርባ ተዘጋጅቶ ጠበቀው። እናቱ አልጋው ላይ በዝምታ ተኝታ ነበር። እየነቀነቃት ጠራት፣ አለቀሰ። ነገር ግን ልትነቃ አልቻለችም። ከዚያም ከሾርባው ሳህን ጎን አንዲት ወረቀት ተመለከተ። ወረቀቱን ሲያነበው እንዲህ ይላል፣ ልጄ ሆይ ሞኝ ነበርኩ። ይቅርታ፣ የመጨረሻውን ዋጋ ከፍያለሁ። ነገር ግን ይህን እወቅ፣ ያደረግኩት ነገር ሁሉ ከፍቅር የተነሳ ነበር። ይቅር በለኝ። እርሱም ስሜቱ ተነክቶ ነበርና ስቅስቅ እያለ አለቀሰ።